በጌታ የተወደዳችሁ የጌታ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላምታን እያቀረብኩ እግዚአብሔር ዛሬ በውስጤ አንድ ቃል አስቀምጧልና እሱን ቃል ሊያካፍላችሁ ወደፊታችሁ ቀርቤያለሁ። ክብር ለጌታ ለኢየሱስ ይሁን። እርሱም የዮሐንስ ወንጌል ምዕራፍ 1 ቁጥር 44 እስከ 51 ያለውን በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የናዝሬቱ ኢየሱስን አግኝተነዋል። ሙሴም በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። አግኝተነዋል ብሎ ይናገራል። ፊልጶስም መተኢ አለው። ማንን? ናትናኤልን መተኢ አለው። ምን የሆነው? የተገኘውን ነገር ኬት? ከናዝሬት። ናዝሬት ውስጥ የሆነ ነገር ተገኝቷል። እርሱ መልካም ነገር ናዝሬት ውስጥ ተገኝቷል። ስለዚህ ይህንን መልካም ነገር ይህ ከናዝሬት የተገኘውን ነገር ለማየት ና አለው። ፊልጶስም ና አለው ናትናኤልን። በናትናኤል አስተሳሰብ ናዝሬት ውስጥ መልካም ነገር አይገኝም። 4 ነጥብ። ናዝሬት ውስጥ መልካም ነገር አይገኝም። ናዝሬት መልካም ነገርን አታወጣም። ደምድሟል። ነገር ግን አንድ ቀን ለናዝሬት ቀን መጣላት። እንዴት ነው አመጣጡ? ድንገት ነው፣ የማይታሰብ ነው። ስለዚህ ድንገት ሰበር ዜና ሲሆን ፊልጶስ ይሄንን የምስራች በናዝሬት የተገኘውን የምስራች ለፊልጶስ ለናትናኤል አካፈለው። ለናትናኤል ሳካፍል ናትናኤል አይገኝም አለ። ተገኝቷልና ስታይ ስትመጣ አይተ ታምናለህ። ከናዝሬት የተገኘው መልካም ነገር ስትመጣ አይተ ታምናለህና ና አለው። ከዛ ቁጥር 48 ላይ ምን አደረገ? ናትናኤል ይሄንን ነገር ለማየት ወደ ናዝሬት አቀና። ሄጄ ማየት አለብኝ አለ። ይሄ ፊልጶስ የሚለኝን እኔ ሄጄ ማየት አለብኝ ብሎ ወደ ናዝሬት ጉዞውን አቀና። ወደ ናዝሬት ጉዞውን እያቀና እያለ ወደ ናዝሬት እየመጣ እያለ ኢየሱስ ናትናኤልን አይቶ እንደዚህ አለ። ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ምን የሌለበት? ተንኮል የሌለበት ልበ ንጹሕ የሆነ ሰው እነሆ መጣ። ይሄ ሰው የእስራኤል ሰው ነው አለ። ይሄ ሰው የእስራኤል ሰው ነው። ይሄ ሰው ልበ ንጹሕ ነው አለ። ተንኮል የለበትም አለ። ከዛ ምን አለ ናትናኤል ኢየሱስን? ቁጥር 49 ላይ ኢየሱስ ስለ ናትናኤል ይህንን ስናገር ናትናኤል እንደዚህ አለ። እንዴ ከወዴት ታውቀኛለህ? እንዴት ታውቀኛለህ? ልቤ ንጹሕ መሆኑን ልቤ ውስጥ ተንኮልም አለመኖሩን እንዴት ታውቀኛለህ? እንዴት ታውቃለህ? ከወዴት ታውቀኛለህ? እኔ ገና እየመጣሁ ነኝ ወደ ናዝሬት። ሰምቼ የመጣሁት ነገር አለ። ስለዚህ ከወዴት ታውቀኛለህ ብሎ ኢየሱስን ይጠይቀዋል። ኢየሱስ መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ። ይሄ ናትናኤል ወደ ናዝሬት አመጣጡ በፊልጶስ ጥሪ ነው የመጣ።
ፊልጶስ የሆነ ነገር ሲነግሮ የሆነ መልካም ነገር ተገኝቷል ብሎ ለሱ ሐሳቡን ሼር ሲያደርግ ይሄንን ለማየት ነው የመጣ። በፊልጶስ ተጠርቶ ነው፣ በፊልጶስ ተጋብዞ ነው ወደ ናዝሬት እየመጣ ያለ። ስለዚህ ወደ ናዝሬት እየመጣ ድንገት የናዝሬቱ ኢየሱስ ተመለከተውና እነሆ ተንኮል የሌለበት የእስራኤል ሰው አለ። ምን የሌለበት? ተንኮል የሌለበት የእስራኤል ሰው እነሆ እየመጣ ነው አለ። ቀድሞ ኢየሱስ ምንን አየ? ልቡን አየ። ልበ ንጹህነቱን አየ። እንደሰማ ታውባክ ምን ይገኛል? ድሮም የእሷ ነገር አብቅቷል፣ የናዝሬት ነገር አብቅቷል አላለም። ለማየት ስመጣ ልበ ንጹህነቱን ኢየሱስ መሰከረለት። ከዛ በኋላ እንደዚህ ሆነ። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ የልብን የምታይ ልብን ዘልቀ የምታይ አንተ የእግዚአብሔር ልጅ ነህ። ማንም የውስጥን ዘልቆ አያይም፣ አንተ ግን የልብን ዘልቀ ታያለህ። ማንም ስለ ሰው ማንነት የሚገባው አንተ ብቻ ነህ። ስለዚህ አንተ በእውነት የእግዚአብሔር ልጅ ነህ ብሎ መሰከረለት። የእግዚአብሔር ልጅ መሆኑን አረጋገጠለት። የእግዚአብሔር ልጅ እንደሆነ ለናትናኤል ገባውና ምን አለው? እውነት አንተ የእግዚአብሔር ልጅ ነህ። በዚህ ብቻ አላበቃም። የእግዚአብሔር ልጅ ነህ ብሎ ብቻ አላበቃም። አንተ የእስራኤል ንጉሥ ነህ አለው። ሃሌሉያ! አንተ ምንድን ነህ? የእስራኤል ንጉሥ ነህ። ናትናኤል ወደ ናዝሬት እየመጣ እያለ ኢየሱስ ናትናኤልን ምን አለ? የእስራኤል ሰው ንጹሕ ልብ ያለው ተንኮል የሌለበት አመፃ የሌለበት እነሆ የእስራኤል ሰው ነው ያለ። የእስራኤል ሰው ነው ያለ ኢየሱስ ናትናኤልም ተመልሶ ምን አለው? ኢየሱስን አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ። ተገናኙ። አያችሁ? የእስራኤል ሰው፣ የእስራኤል ንጉሥ። ናትናኤል የእስራኤል ሰው፣ ኢየሱስ የእስራኤል ንጉሥ። ሃሌሉያ! የእስራኤል ንጉሥ። እኔ ያንተ ንጉሥ ነኝ፣ እኔ ንጉሥህ ነኝ ስለው ነበር። አንተ የእስራኤል ሰው ስትሆን እኔ የእስራኤል ንጉሥ ነኝና እኔ የእስራኤል ንጉሥ ነኝና እኔ ገዥህ ነኝና ነው። ከዛን እንደዚህ ሆነ። ኢየሱስ ናትናኤልን እንደዚህ አለው። ቁጥር 51 ላይ ኢየሱስም መልሶ ከበለስ በታች አየሁ ስላለው አመንህን? ፊልጶስ ሳይጠራ በለስ በታች ነበር የምትቀመጠው፣ በለስ በታች ነበር አንተ የምትቆየው። በዛ ስፍራ እኔ ቀድሜ አይቼህ ነበረ። ፊልጶስ ሳይጠራ እኮ እኔ አይቼህ ነበረ ስላለው አመንህን? እንደዚህ አለው። ከዚህ የሚበልጥ ከነገርኩህ በላይ ከነገርኩህ የሚበልጥ እኔ አሳይሃለሁ። የሚበልጥ ነገር ገና ታያለህ አለው ኢየሱስ ናትናኤልን። ልባችን ንጹህ ከሆነ በእውነት እኛ ንጹህ ሆነን ልበ ንጹሆች ሆነን እርሱ እንደሚፈልግብን ሆነን ከተገኘን ወንድሞችና እህቶች ስሙኝ፣ የሚበልጥ ነገር እናያለን። የሚበልጥ ክብር ይጠብቀናል። ናትናኤልን ከዚህ የሚበልጥ ነገር ታያለ። እኔ ጥቂቱን ነገርኩ፣ እኔ በነገርኩ ጥቂቱን አመን፣ በዚህ በጥቂቱ አምነሃል። ስለዚህ አንተ ምን ታደርጋለህ አለው። የሚበልጥ ነገር ታያለ፣ የሚበልጥ ነገር ይጠብቀሃል። እንደዚህ እኮ ነው ያለ፣ የሚበልጥ ነገር። ስለዚህ ንጹህ ልብ ይዘን
ንጹህ ማንነታችን ይዘን ክርስቶስ የሚከብርበትን ንጹህ ማንነታችን ንጹህ ልባችን ይዘን ወደ ኢየሱስ እንቅረብ። የሚበልጥ ክብር ይጠብቀናል። የሚበልጥ እይታ ይጠብቀናል። የሚበልጥ ከፍታ ይጠብቀናል። ማንም ሳያየን ቀድሞን ያየን እሱ ነው። በተጣልንበት በተረሳንበት ሰው አትሆንም ሰው አይሆንም ብሎን ሰው ረስቶን ብሎን ሰው ጥሎን ባለፈበት እግዚአብሔር ግን ጥሎን አላለፈም። በዛ ቦታ አይቶናል። በተጣልንበት ስፍራ በተናቀንበት ስፍራ እርሱ ቀድሞ አይቶናል። በማንም ጥሪና በማንም ግብዣና ቀድሞ የጋበዘ ቀድሞ የጠራ ቀድሞ የደረሰልህ ኢየሱስ ነው። ከኢየሱስ ቀድሞ ማንም ያየክ ሰው የለም። ከኢየሱስ ቀድሞ ማንም የደረሰልህ ሰው የለም። ምን አለው? ፊልጶስ ሳይጠራ ቀድሜ ከበለስ በታች አይቻለሁ እኮ ነው ያለ ኢየሱስ ናትናኤልን። ስለዚህ የማንም ጥሪ ከኢየሱስ ጥሪ አይቀድምም። ቀድሞን የጠራን ቀድሞን ያየን ቀድሞ ልጁ ያደረገን ኢየሱስ ብቻ ነው። ክብር ለጌታ ይሁን። ኢየሱስ ብቻ ነው ቀድሞሽ ያየ ቀድሞሽ የጎበኘሽ ቀድሞሽ ክብር የሆነሽ ኢየሱስ ብቻ ነው። ቀድሞክ ያየህ ኢየሱስ ብቻ ነው። አይምሰልክ። እገሌ ምንም አላደረገልኝም እገሌ ምናምን አትበል። ቀድሞ ያየክ ኢየሱስ ነው። ኢየሱስ ይበቃሃል። ኢየሱስ ይበቃሃል። እርሱ ደግሞ ቀድሞክ ያየ ቀድሞ የጠራ ኢየሱስ የሚገባህን የሚያስፈልግህን እርሱ ያውቃልና ምን አይነት ከፍታ እንደሚያስፈልግ እርሱ ያውቃል። ምን አይነት ክብር እንደሚያስፈልግ እርሱ ያውቃል። ስለዚህ ልበ ንጹህ ሆነ ወደ ኢየሱስ እንቅረብ። ልባችን ንጹህ አድርገን ወደ ኢየሱስ እንቅረብ። እነሆኝ እኔ ብለን ማንነታችን ለእግዚአብሔር እንስጥ። አንድ ጊዜ ያዕቆብ በወንድሙ በኤሳው እየተሰደደ በነበረበት ጊዜ ዘፍጥረት 28 ቁጥር 15 ላይ እግዚአብሔር ምን አለው? ያዕቆብን በስደት ውስጥ እግዚአብሔር ይናገራል። በስደት ውስጥ እግዚአብሔር ክብርን ይጨምራል። ወገኖቼ በተጣልንበት ተጥያለሁ፣ ተረስቻለሁ እኛ ማለት ስንጀምር እግዚአብሔር ክብሩን መጨመር ይጀምራል። ተረስተሻል አልተረሳሽም እኮ ማለትን ይጀምራል። እኔ መቼ ረሳውሽ ማለትን ይጀምራል። ስለዚህ ምን አለው? ዘፍጥረት 28 15 ላይ እንደዚህ አለው፣ እነሆም እኔ ከአንተ ጋር ነኝ፣ እነሆም እኔ ከአንተ ጋር ነኝ፣ በሚትሄድባትን መንገድ ሁሉ እመራሃለሁ። ኢየሱስ ምን አለው? በሚትሄድባትን መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም አለው። እግዚአብሔር አምላክ የተስፋ ቃሉን አያጥፍም። እግዚአብሔር አምላክ የተስፋ ቃሉን አያጥፍም። ዘፍጥረት 28 ቁጥር 15 ላይ እግዚአብሔር ለያዕቆብ ሲናገር እየተሰደደ ከመች ይገለኛል ብሎ እርሱ ሲያስብ እግዚአብሔር ምን አለ? እጠብቅሃለሁ፣ ከአንተ ጋር ነኝ፣ እኔ ከአንተ ጋር ነኝ፣ በሚትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና አትፍራ ነው። ቁም ነው። የጠራን እግዚአብሔር አይተወንም። ወደሚበልጥ ክብር እልፍ ያደርገናል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ እንቁም። ተስፋችን የታመነ ነውና እንቁም። ይህንን ቃል የሰማችሁ ወንድሞችና እህቶች እግዚአብሔር
ከፍ ወዳለው ክብሩ ያስጠጋችሁ፣ ወደ ክብሩ እልፍ ያድርጋችሁ። ይህንን የምትሰሙ ወንድሞችና እህቶቼ የሚበልጥ ክብር ይጠብቃችኋል። የሚበልጥ ክብር ይጠብቅሻል። የሚበልጥ ክብር ይጠብቃልና እግዚአብሔር አምላክ እንደዚህ ብሎናል። የሚበልጥ ክብር ይጠብቃችኋል ብሎናል። እግዚአብሔር የተባረከ ይሁን። ቃሉን እግዚአብሔር ይባርክልን። ተባረኩ። ወዳችኋለሁ።